አሁን ያለነው በወረዳ አንድ ሳሉ ጫካ ድልድይ ተብሎ በሚጠራ ቦታ ላይ ነው። ይሄ ድልድይ ለረጅም ጊዜ ምናልባትም ወደ 12 አመት አካባቢ ማህበረሰቡ እንዲሰራለት በጥያቄነት በተደጋጋሚ ሲያነሳ የነበረው ለዕለት ተዕለት እንቅስቃሴያቸው እጅግ በጣም ፈታኝ የሆነ ለመሻገር የማይመች ለህፃናት፣ ለነፍሰ ጡር እናቶች፣ ለአቅመ ደካሞች አካባቢው ላይ ላሉ ለሃይማኖት ተቋማቶች የዕለት ተዕለት እንቅስቃሴያቸውን ከማድረግ አንጻር እጅግ በጣም ከፍተኛ የሆነ ችግር ያለበት እንደ ማህበረሰብም ለአስተዳደሩም ለምክር ቤቱም በተደጋጋሚ ከፍተኛ የሆነ ቅሬታ ሲቀርብበት የነበረ ጥያቄ ሲቀርብበት የነበረ ችግር ነው። ይሄንን ችግር እንግዲህ ወርደን ካየን በኋላ በአጭር ጊዜ መፈታት እንዲችል ከተለያዩ ተቋማት ጋር በመነጋገር በተለይ ደግሞ ከመንገዶች ባለስልጣን ጋር በመነጋገር በሁለት ወር ውስጥ እንዲጠናቀቅ ዛሬ ስራ የማስጀመር ስራ ሰርተናል። ችግሩን ስንታየው ዝም ብሎ ቀላል ችግር አይደለም። ድልድይ ስለሆነ ብቻ ሳይሆን እጅግ በጣም ከፍተኛ የሆነ የማህበረሰብ እንግልትን ሲፈጥር የነበረ እንደመሆኑ መጠን በዘንድሮ በጀት አመት ደግሞ እንደ ልደታ ክፍለ ከተማ በአዲስ እይታ የልደታን ከፍታ እናረጋግጣለን ብለን ስለተነሳን አይደለም ውዝፍ ጥያቄዎችን አለመመለስ ሌሎች ተጨማሪ ኢኒሼቲቭ ስራዎችን ማቀደን እየሰራን ስለሆነ ለልደታ ክፍለ ከተማ አመራር ይሄ የሚመጥን አይደለም፣ ለነዋሪያችንም የሚመጥን አይደለም። ስለዚህ ከሚመለከታቸው ተቋማት ጋር ተቀናጅተን መፍታት አለብን የሚል የተለየ ኮሚትመንት ወስደን ማህበረሰባችንን አስተባብረን ነው ዛሬ ስራውን እያስጀመረን ያለነው። በአጭር ጊዜ ውስጥም በጥራትም እንደተባለው የሚጠናቀቅ ይሆናል። እንደ መንግስትም እንደ ከተማ አስተዳደርም በተለይ ለብልጽግና ውዝፍ ጥያቄዎችን አለመመለስ ባህሪያችን አይደለም፣ መገለጫችን አይደለም። እጅግ በጣም በርካታ ውስብስብ የሆኑ ችግሮችን የሚፈታ መንግስት አስተዳደር እያለን ይህንን ጥያቄ ሳንመልስ ተጨማሪ ሌላ አመት እንዲቆይ ማድረግ ተገቢ አይደለምና በዚህ አጋጣሚ ከተማ አስተዳደሩም የተለየ ድጋፍ አድርጎልን ማህበረሰቡን ጥያቄ ተቀብለን መመለስ የምንችልበት እድል ስላገኘን እንደ አስተዳደርም እጅግ በጣም ደስ ብሎናል። የሳሉ ጫካ ድልድይ ለዘመናት የወረዳ አንድ ነዋሪ ጥያቄና የምክር ቤታችን ጥያቄ የነበረ ብዙ አመራሮች የተፈራረቁበት እኛም እንደ ምክር ቤት በተለያየ አጋጣሚ ስናነሳ የነበረ ትልቅ የመልካም አስተዳደር ችግር ነበረና ምናልባት ዘንድሮ በተደረገው ከላይ እስከ ታች በተደረገው ርብርብ ዛሬ ውጤታማ መሆን ችለዋልና ይሄ እንግዲህ በዚህ ደረጃ የተጀመረበት ሂደት በጣም ማየት የምንችለው መልካም አስተዳደሮች የተፈቱበት እንደ ልደታ ብዙ በርካታ መልካም አስተዳደር ችግሮች የተፈቱበትን መቁጠር እንችላለን። ከዛ ውስጥ ይሄ አንዱ ነውና በየቦታው እንዲህ አይነት ነገሮች የሚሰሩበት ሂደት ስላለ ይሄ ተጠናክሮ መቀጠል አለበት። ዛሬ የምንገኘው በወረዳ አንድ በሳሉ ጫካ ድልድይ የተሰበረው ድልድይ አካባቢ ነው ያለነው። ይሄ በሳሉ ጫካ ውስጥ የሚገኘው ድልድይ ለረጅም ጊዜ ማህበረሰባችን ሲቸገርበት ሲሰቃይበት የነበረው ተቋርጦ ብዙ አመራሮች እንኳን ተቃይሮበት መፍትሄ ሊያገኝ ያልቻለ ነገር ግን ደግሞ የክፍለ ከተማ ማህበረሰብ በተለይም አንድ ወረዳን ሁለት ቦታ የከፈለ ከመሆኑ ጋር ተያይዞ ማህበረሰቡ በጣም ሲቸገርበት የነበረው ተማሪዎች ወደ ትምህርት ቤት ለመሄድ በጣም የሚቸገሩበት፣ እናቶች ለወሊድ እንኳን ወጥቶ አምቡላንስ በዚህ ገብቶ ማለፍ የማይችልበት ብዙ ስቃይ የነበረበት ቦታ ነው። ይሄ ብቻ ሳይሆን በየመድረኩ የኛ ማህበረሰብ ይሄ ችግር አለ ብሎ በየጊዜው በየመድረኩ ሲያነሳ የነበረ ችግር ነው። እንግዲህ የነበረው ከትንሹ እስከ ትልቁ ድረስ ይሄ ችግር በየቤቱ በየቀኑ ይወራል ማለት ነው። ችግሩ በየቀኑ የገጠማቸውን ነገሮችን ያነሳሉ። አሁን እንግዲህ እግዚአብሔር ይመስገን አሁን በመጡ አስተባባሪዎችም ጭምር በአዲስ እይታ የልደታን ከፍታ እናረጋግጣለን በሚል በተጀመረው ሁኔታ መጀመሪያ አካባቢ ላይ ማህበረሰቡ ያነሳቸውን ችግሮች ለይተን በጣም ቁርጠኛ የሆነ የልደታ ክፍለ ከተማ አስተዳደር ሳይተኛ የሚመለከቱ አካላት ጋር በመሄድ ይሄ ድልድይ ዛሬ እንዲጀመር ተደርጓል ማለት ነው። ይሄ ድልድይ እንግዲህ 11 አመት ሆኖታል ድልድዩ ከፈረሰ። እኔ እንደ ነዋሪም እንደ ምክር ቤትም የወረዳ አንድ ነዋሪም የወረዳ አንድንም ህዝብ ወክዬ በክፍለ ከተማ ደረጃ ምክር ቤት ነኝ። ይሄ ድልድይ የፈረሰ ሌሊት ጀምሮ መተን ቦታው ድረስ ተገኝተን አይተናል። በተደጋጋሚ ጊዜ ጮኸናል። በተደጋጋሚ ጊዜ በምክር ቤት ጥያቄያችን ስናነሳ ኖረናል። ነገር ግን እንደ እግዚአብሔር ፈቃድ ሆኖ ከላይም ክብርት ከንቲባችን ሴት በመሆናቸው የክፍለ ከተማችንም ዋና ስራ አስፈጻሚ ሴት በመሆናቸው ሴት መሆን ብቻ አይደለም ማዳመጥ በመቻላቸው ይሄ ከፍተኛ የህዝብ ጥያቄ ነው።
የአንድ ወረዳ ህዝብ ለሁለት የከፈለ ህፃናት ትምህርት ቤት መተላለፊያ ያያችሁት ነው። ነፍሰ ጡር እናቶች በዚህ መተላለፍ አይችሉም። ደካማ አባቶች በዚህ መተላለፍ ሲችሉ በጣም ርቀቱን ዙሪያ ጥምጥም ሄደው አንዳንዱ በካር አንዳንዱ ደግሞ ላይ በደሴ ሆቴል ዞረው በቃ እየደከሙበት የነበረው ከፍተኛ የህብረተሰብ የመልካም አስተዳደር ችግር ጥያቄ ነበር። የኢኒሼቲቭ ስራ አንዱ የህዝብን ጥያቄ አዳምጦ የትኛው ከየትኛው ይበልጣል ብሎ መልስ መስጠት ስለሆነ ይሄ ጥያቄ በዛሬው ቀን በመጀመሩና መልስ በማግኘቱ እድሜ ሰጥቶን ፍጻሜውን ይሄ 2 ወር ፍጻሜውን እስከናይ እኔ በጣም ቸኩያለሁ። የወረዳ አንድ ድልድይ ለረጅም ጊዜ ከ10 ዓመት በላይ አገልግሎት አቋርጦ ፈርሶ የነበረ ነው። የነዋሪው ማህበረሰብም በተለያየ ችግር ላይ ነው የከረመው። ችግር ማለት ምንድነው? ህፃናቶች ናቸው ድልድዩን የሚሻገሩት፣ አሮጊቶች ናቸው፣ አዛውንቶች፣ አካል ጉዳተኞች ናቸው። ይህን ችግር ነው ለ10 ዓመታት ወይ ከዛ በላይ ለሆነ ጊዜ ተሸክሞ ሄደው። ጥያቄው አይጠየቅም አይደለም፣ በወረዳ ምክር ቤት ይጠየቃል፣ በክፍለ ከተማ ምክር ቤት ይጠየቃል። አሁን ግን ጥያቄውን የሚሰማ አካል በመኖሩና ያለው አመራር ጥሩ ምላሽ በማግኘቱ ያለው አዲስ የተዋቀረው አመራር በአጭር ጊዜ ለወረዳችን ማህበረሰብ ይሄንን ምላሽ በመስጠቱ እኛ እንደ አንድ ነዋሪ በጣም ታላቅ አክብሮት እንሰጣለን። ይሄንን በኬር እንኳን ድንጋይ ተነስቶ ኮብልስቶን እንኳን ለማሰራት ፈልገን እንደምታውቁት ከቤከር አንስቶ እዚህ ወንዝ ድረስ ክረምት ላይ ጭቃ በጋ ላይ አዋራ እየተነሳብን ከአንድ 4-5 ጊዜ መዋጫው ሁሉ አውጥተናል። ምክንያቱም እቺ ኮብልስቶን ሊሰራ ማለት ነው። ይሄ ሁሉ እንቅፋት የሆነ ኮብልስቶን ለመስራት እቺ ድልድይ ናት። እቺ ድልድይ ካልተሰራች ኮብልስቶንን ለመስራት ትልቅ ስኖ ትራክ መኪናዎች ምንድነው ቱቦዎች ለመስበር ስለሰበሩ ይሄንን ድልድይ ካልተሰራ በስተቀር መስራት አይችልም በሚል እስከ ዛሬ ድረስ ክረምት በጭቃ በጋ ደግሞ በአዋራ እንደዚህ ከርመናል። በጣም ከሚገርመው ደግሞ ማለት ነው እኛ አብዛኛውም እንደውም እኔ ሙስሊም እስከሆነ መጠን ማለት እዚህ መስጊድ ለበንመጽ ሰዓት እዚህ ድልድይ እናቶች፣ አሮጊቶች፣ እርጉዞች፣ ህፃን ልጆች እዚህ ጋር ሲያልፉ እጃቸውን ይዘን እንኳን ያሳለፍን ብዙ ጊዜ እንዴት አድርገን ነው የምናልፈው እያሉ እጃቸውን ይዘን ያሳለፍንበትና ያሻገርንበት ጊዜ በጣም ብዙ ጊዜ አለ። ስለዚህ አልহামዱሊላህ ምንድነው አሁን ዛሬ በዚህ በመብቃታችን ቆራጥ ቅድም መጀመሪያ ስራ አመራሩ እንደተናገሩት ቆራጥ አመራር በመውሰድ ብዙ ጊዜ ስራ አመራሮች ብዙ ጊዜ ወረዳ አስተዳዳሪዎች ብዙ ጊዜ አይቶታል ይሰራል ይባላል። በአመት ከ4-5 ጊዜ መዋጮ ሁሉ አውጥተናል ይሄ ለመስራት ለምን ኮብልስቶንን ለማሰራት። ይሄ ግን ከአቅማችን በላይ ስለሆነ ለመንግስት አቤቱታ ያቀረብን ነበረ። ይሄ አቤቱታችን ጊዜ ጠብቆ አሁን ደግሞ ዛሬ ማለት ነው ለዚህ በመብቃታችን በጣም አላህን ምስጋና ይድረሰው አልহামዱሊላህ። ይህ ድልድይ 2009 ላይ ነው የወደቀው። ከዛም ከወደቀ በኋላ ያው ለብዙ ጊዜ ጥያቄዎች ይነሱ ነበሩ። ይሄ ሰፈሩ እንደምታዩ ብዙ ነዋሪ ያለበት አባወራዎች ማወራዎች ብዙ ደካሞች ያሉበት ነው። ወደ ቤተክርስቲያን ለማለፍም እንደገና ወደ ጤና ጣቢያ ከፊት ለፊታችን ጤና ጣቢያ አለ። ወደ ጤና ጣቢያ ለመሄድም አቅመ ደካሞች ወደ ቤተክርስቲያን ለመሄድ በጣም ይንከራተቱበትና ጥያቄዎች ለተከታታይ ጊዜ ይጠየቁ የነበሩ ናቸው። ጊዜው ደርሶ ጥያቄዎቹ መልስ ማግኘታቸው እንደኔ ያስደስተኛል። ስለዚህ እነዚህን ጥያቄዎች ሲነሳ የነበረ ከህዝብም ከምክር ቤት አባልም ከነዋሪም ከሁሉም ነው በየደረጃው ይጠየቅ ነበረ። ይሄ 10 ዓመት ሳይጠየቅ ቀርቶ ሳይሆን እየተጠየቀ ምላሽ ያላገኘ ነው። አሁንም ደግመን ደጋግመን የምንነጋገረው የወረዳችን አመራሮችን የክፍለ ከተማ አመራሮችን ከልብ እናመሰግናለን። ብዙ ጊዜ ማህበረሰብን ጥያቄ የሚሰማ አካል አይጠፋም፣ ግን ምላሽ የሚሰጥ ነው የሚጠፋውና ያሉ የክፍለ ከተማ አመራር የክፍለ ከተማ ምክር ቤትን የወረዳውን አመራር ጭምር በወረዳችን ነዋሪ ስም ታላቅ አክብሮ ልንሰጥ እንፈልጋለን። መልስ ማግኘታችን እኛ ጥሩ ነው። አመራሮቻችን እየሰሩ ያሉበት እንደ ነዋሪም እንደምንም የተሰሩ ስራዎችን ማመስገንም ስላለብን ይሄ ነገር ጥሩና ሊበረታታ የህዝብ ጥያቄ መልስ እንዲያገኝ የተደረገበት ነው። ጥሩ ነው ላለው አመሰግናለሁ። በዚህ አመራር ለዚህ ቆራጥ እርምጃ ወስዶ ዛሬ በማስጀመራችሁ ወይም ደግሞ አመራሩ ይሄ ቆራጥ እርምጃ በመውሰዱ በጣም ምስጋና አሁንም ምስጋና አመስግናለሁኝ። ይሄንም ደግሞ ተሰርቶ እንደገና አልቆ እንድናይ እንዲያደርሰን በአላህ ደግሞ ስምና በፈጣሪያችን ስም እኔ በሰላም እንዲያደርሰን
አሁንም ጸሎቴ ነው። ባለን የሱፐርቪዥን ስርዓት ለከንቲባ ጽሕፈት ቤት አቅርበናል። እነሱም ቃል ገብተውልን ነበር ኮሪደር ልማቱ እንዳለቀ ድሉን እንሰጣለን፣ ትክክል ነው የአካባቢ ችግር ብለው ስለተረዱልን ከተማውንም ማመስገን እንፈልጋለሁ። በዚህ አጋጣሚ በዋነኝነት ክብርት ወይዘሮ ልዕልቲ አዳምጣ እውነት ነው ወይ ብላ ቦታው ድረስ ተገኝታ በየቢሮ ሄዳ መንገድ ትራንስፖርት የመንገዶች ባለስልጣን ቢሮ አንኳኩታ ሄዳ ይሄንን ነገር እንዲጀመር ስላደረገች ሁሉም በሷ ዙሪያ ያሉትን አመራሮችና እሳቸውን ከልብ ማመስገን እወዳለሁ። የልደታ ክፍለ ከተማ የወረዳ አንድ ህዝብ ደግሞ ከልብ ያመሰግናቸዋል። በዚህ ችግር ላይ ሲቸገሩ ሲሰቃዩ የነበሩ ሲያነሱ የነበሩ አካላትም እንኳን ደስ አላችሁ ማለት እፈልጋለሁ። ይሄ ድልድይ ደግሞ በአጭር ጊዜ ውስጥ ተጠናቆ ለማህበረሰቡ አገልግሎት እንዲሰጥ እኛም እንደ ተቋማችን በየጊዜ ድጋፍና ክትትል የምናደርግ ይሆናል ማለት ነው። እዚህ አካባቢ ያለው ማህበረሰብም ድጋፍ ማድረግ ያለባቸውን ነገሮችን በሙሉ ድጋፍ አድርጎ በአፋጣኝ ይሄ ድልድይ ተጠናቆ ስራ እንዲጀምር አደራ ማለት እፈልጋለሁ። አመሰግናለሁ። ይህንን በማድረግ ቅድሚያ ለምክር ቤታችን የልደታ ክፍለ ከተማ ምክር ቤት፣ የወረዳ አንድ ምክር ቤት በሙሉ አሁን እንደ አዲስ ክፍለ ከተማውን እንዲመሩ የመጡ አስተባባሪ ኮሚቴዎችን በሙሉ በተለይ ደግሞ ክብርት ዋና ስራ አስፈጻሚያችን በግልም ላደረጉት ልዩ አስተዋጽኦ የልደታ ወረዳ አንድ ምክር ቤትንና ህዝቡን ወክዬ ላቅ ያለ ምስጋና ማቅረብ እፈልጋለሁ። እዚህ ቦታ ላይ የሚሰራው የዛሬ የተጀመረው በተቀመጠለት ጊዜ ውስጥ እንዲጠናቀቅ እዚህ ያለው ነዋሪ እዚህ ያለው ምክር ቤት አባላት ክትትልና ድጋፍ በማድረግ በማገዝ በሁሉም ረገድ ይገዛችሁ እንዳይለይ የሚል መልእክት ለማስተላለፍ እፈልጋለሁ። ሌሎቹም ማህበረሰቡ የሚያነሳቸው ጥያቄዎችም የእቅዳችን አካል አድርገን በመመለስ ሂደት ውስጥ ነው ያለነው። አዳዲስ ኢኒሼቲቮችንም ጨምረን እየሰራን ያለነው። በዚህ ደግሞ ማህበረሰባችን እንደምናገለግልና በዛ ደግሞ እርካታን እያረጋገጥን እንደምንሄድ ሙሉ እምነቴ ነው።